ይገባ ለምን በደከመ ቢሆን ሀብታሙን ያለበት ጤፍ የሚሸከሙ ነበር 30 ዓመት እስካሁን ለነም ከሰለ በእኛ ካልኩሌተር ቢሆን ምንም አዲስ አበባ ያቅም አላህ ወደ ይሰጥ ተመገባ አንዱ ሰበይነኩም ያለ አላህ እኛንም ከታረላችሁ ከፋፈሉት ያለ ምክንያቱም ከሐሜት ጀርባ አጠገቡ ምን አለ? አንድ ሰው ሲያማከው ውስጡ ሌላ በሽታ አለ። ምንድን ነው? ማን ነው ይነግረው? ምቀኝነት አለ። የሚያማሰው እኮ ምቀኝነት ስላለው አላህ ደግሞ ምን አለ? አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እናንተ የምትመቀኛኙት አለ። ስለዚህ ከማን ጋር ይጣላው? አላህ ጋር። አከፋፋይ አላህ ነው። አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ካለ ካንተ ቢጠበቅ ለሰበብ ነውና ለሙከር በትዕግስት ላይ ሳተና። ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል። ላመነው ላላመነው፣ ላመፀው ላላመፀው አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል። ይኸው 60 እና 70 ዓመት ደግሞ ተብሎ የተነገረው ይሄ ኡማ ነው። ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት፣ ጨረሱት፣ ተፈጨፉት እኮ ነው እድሜ የብዙ ሰውን የበሉት ነው የሚባለው። ግን ያው ዱንያን ጨርሷል ከሚሄዱ ነክቷት ነው ሄዱ። ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳለች። ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት። ትውልድ እየተካሄዳል እያለ ቂያማ ይቆማል። ስለዚህ ማንም ሰው